ስለ ትዳርና ትዳርን ማወቅ የተለያየ ነው። ፍቅር ማለት ልዩ ነው። ፍቅር ማለት ኃያል ነው። ወይም ደግሞ ስለ ትዳር የነገረን ሰውዬ ትዳር ውስጥ ኖሮ ሳይሆን ስለ ትዳር ስለሚያውቅ ነው ማለት ነው። ሰላም ሰላም የማፊ ሚዲያ ቤተሰቦች እንደምን ቆያችሁ? ዛሬ አዲስ ሀሳብ ይዤላችሁ መጥቻለሁ። ስለ አንድ ታይትል ነው የምናወራ ዛሬ። አዲስ ከሆናችሁ ለሚዲያችን ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎች እንዲደርስም ሀሳባችን ሼር እንድታደርጉልን በዚሁ እያሳሰብ የዛሬ ታይትላችን እየኖርነውን ብናወራ ይቀላል ወይስ ያልኖርነውን ብናወራ ይቀላል የሚል ዙሪያ ሰፋ ባለ ሀሳብ እናወራለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሁኑ። ሳንኖር የምናወራ ወይም ደግሞ የምናሳየው ሾዎች አሉ። ያልኖርንበት ያ ማለት ለአንድ ደቂቃ ሊሆን ይችላል፣ ለአንድ ሰዓት ወይም ደግሞ ለአንድ ቀን። ለምሳሌ ትልቅ ሆቴል ውስጥ ገብቼ ምሳ ብበላ ያቺኛው ሞመንት የምሳ ሰዓት ብቻ ነው እና ያ አይደለም ህይወት ማለት ደግሞ ያቺኛዋን ብቻ አግኝተው መኖርና ሾው ማድረግ ማሳየት ለሌላ የሆነ ብዙ ተጽዕኖዎች ይኖራሉ። ያ ማለት እኛ የምናወራ እኛ የምናሳየው ያልኖርነው ነው የሚሆንብን። ዳይሬክትሊ እኛ የምንኖረው ኑሯችን የምንኖረው ላይፋችን ዳይሬክት የምናደርገው ህይወታችንን ስናወራ የሆነ ፐርፌክት ነገር ያመጣል ወይም ደግሞ እኛን ይመስላል። ትክክለኛ ህይወትም ይሆናል። ወደምንሄድበት ጉዞዎች ወደፊትም ስንሄድ ወጣቶችም የሚሆነው ወደፊት የምንሄድበት ታይም ላይ ኖርማል ሰክሰስፉል የምንሆንበት መንገዶች ይኖሩናል ማለት ነው። ምክንያቱም ያየነው የሰማነው የሄድንበት መንገዶች ምንድን ናቸው? ትክክል ናቸው። ሾው አይደለም፣ ዝም ብሎ ማሳያ ብቻ አይደለም። ነገር ግን አሁን ብዙ ጊዜ ስናየው ብዙ ሰዎች ለአንድ ደቂቃ ቪዲዮ ኤዘር ለአንድ ሰዓት ለምን የአንድ ቀን ቪዲዮ ራሱ ቢሆን የሚኖሩትን አይደለም የሚያሳዩን፣ የኖሩትንም አይደለም የሚያሳዩን። አንድ ቀን በዛች ታይም ላይ ያገኙትን ሲያሳዩ የተለያየ ህይወት ነው። ሀሳባችን የዛሬ ወይም ደግሞ ታይትላችን የሰው ልጅ የኖረውን ማውራት ይሻላል ወይስ ያልኖረውን የማያውቀውን በደንብ እንደኖረ አድርጎ ማውራት ይሻላል? ይሄ በጣም ከባድ ነው። በሌሎች ሰዎች ላይ አይተነው ከሌሎች ሰዎች ላይ ሰምተነው ብቻ ማውራታችን ብዙ አውትፑት የለውም ለሌሎች ጉዳት የሚሆን በስተቀር። አዛት ታይም የነበረች ሞመንት ብቻ ማሳየት ሳይሆን ለምሳሌ ስለ ፍቅር ላንሳ። እንዴት መሰለሽ? ሪሌሽንሺፕ እና ፍሬንድሺፕ የተለያዩ ናቸው። ስለ ትዳርና በትዳር የሚኖሩ ሰዎች ሲያወሩ የተለያየ ሀሳቦች ናቸው። ስለ ትዳር ብዙ ሰዎች ሊያውቁ ይችላሉ። ስለ ትዳር ነው፣ ትዳርን አይደለም። ስለ ትዳር ያ ማለት ስለ ትዳር ብዙ ነገሮች የተጻፉትን መጻሕፍቶች በማንበብ ማወቅ ማለት ነው። ግን መኖር አይደለም። ትዳርን ኖሮ ያሉ ሰዎች ግን ትዳርን ነው የሚያውቁት። ስለዚህ ስለ ትዳርና ትዳርን ማወቅ የተለያየ ነው። በዚህ መለየት እንችላለን። ስለዚህ አሁን ስለ ትዳር አውቀነው ስለ ትዳር ዝም ብለን ስናወራ ነው ስላልኖርንበት ትክክል ላይሆን ይችላል። ስለዛ ነገር አይደለም። እውነት እንደዛ አይሆንም። እንደዚህ የምናወራበት መንገዶች እኛ ራሳችን መኖር ስንጀምር ደግሞ ላይሆን ይችላል፣ ወይም ደግሞ መኖር ይከብደናል። ለምሳሌ እኔ ስለ ትዳር ልንገርሽ። ፍቅር ማለት ልዩ ነው። ፍቅር ማለት ኃያል ነው። ፍቅር ማለት እንደዚህ ነው እያልኩ ስለ ትዳር ያ ማለት ይሄ በትዳር ውስጥ የሚገኝ ፍቅር ነው። ባለቤትሽ ሲመጣ በጣም አቅፎሽ እንዲህ እያለሽ አንቺን እያባበለሽ አንቺን እራትና አብልቶሽ እያልኩ ብነግርሽና ከዛ በኋላ አንቺ በአንቺ ኢሜጅ የምትፈጥሪ ይሄ የተነገረሽን ሀሳቦች ናቸው፣ የተነገረሽ ትዳሮች ናቸው። ስትኖሪበት ግን ስትገቢበት ግን ይሄንን ይዘሽው ስትኖሪ የተለያየ ይሆንብሻል። ያንን ይዞ መሸከም አይችልም ማንም ሰው። የሰማነው ከዱሮ ጀምሮ ከአኗኗራችን ጀምሮ ይዘን የመጣ ነው። ይሄ ስለ ትዳር የተነገረን ነገሮችን ይዘን እንምጣና መኖር ስንጀምር ከዛኛው በፍጹም ተቃራኒ ይሆናል። ያ ማለት ግን ፍቅር የለውም ማለት ሳይሆን እኛ የተረዳነው መንገድ ሌላ ስለሆነ ያንን መኖር አንችልም። ወይም ደግሞ
ስለ ትዳር የነገረን ሰውዬ ትዳር ውስጥ ኖሮ ሳይሆን ስለ ትዳር ስለሚያውቅ ነው ማለት ነው። አሁን እኔ 20 ዓመት የኖረ ኤክስፒሪያንስ ያለ በ20 ዓመት ውስጥ የነበረ አንድ ባለትዳር ስለ ትዳር አውራ ቢባል የ20 ዓመት ያሳለፈውን ነገሮችን ነው የሚያወራ። የ21ኛ ዓመትም ማውራት አይችልም። ግን ባወራው ተነስቶ የሚመጣ ነገሮቹ ከዚህ በፊት እንደዚህ ነገሮች ሲከሰቱ እነዚህ ነገሮች ሶልቭ ይደረጋሉ በሚል ሊያወራ ይችላል። ስለዚህ እሱ ይሻላል ፕሪዲክት አድርጎ ማውራት። ምንም ሳላገባ ፍቅር ትዳር ውስጥ ሳልኖር ስለ ትዳር ብቻ በማወቅ ስለዛ ነገር ካወራው መኖር ሲጀምር ሌላ ነው። ስለዚህ እኛ ማውራት ያለብን ወይም ደግሞ ማሳየት ያለብን ኖረን ነው። በቃ የኖርነውን ነው። አሁን የምናወራ ኑር ቢባል ራሱ የማይኖሩ ብዙ ሰዎች አሉ በዚህ ሳይድ በጣም ብዙ። ለምሳሌ ቲክታክ ላይ የአንድ ደቂቃ ቪዲዮ ለመስራት ባገኙት ሞመንት ውስጥ ደህና ቦታ ላይ መስራት ይቻላል። ሰው ከዛ በኋላ እውነት እንደዛ ነው እንደሚኖሩ ይስክን። ሌላ ሰው ግን ያንን የሚጠቀም ሰው ምን ያደርጋል? ስለነሱ ፍቅር፣ ስለነሱ ትዳር፣ ስለነሱ ህይወት በጣም ፐርፌክት የሆነ አድርጎ ይወስዳል ማለት ነው። ያ ማለት ራሱ ላይ ነው ጄጅ የሚያደርገው፣ ራሱ ላይ ነው ውሳኔውን የተለየ ውሳኔ የሚወስነው። የኔ ትዳር፣ የኔ ባል፣ የኔ ቤት፣ የኔ ምስት እንደዚህ ለምን አትሆንም የሚል ሀሳብ ማለት ነው። ሪል የሆነ ትክክለኛ የሆነውን ሀሳቦች ለሰዎች ሼር ስናደርግ ትክክለኛ የሆነ ህይወት እንሰጣቸዋለን ማለት ነው እንጂ የመሰለንን እኛ ያልኖርነውን ሌላ የሆነውን ሾው ስናሳየው ኤዘር እኛ መጀመሪያ የምናየው ቲያትር አይደለም። ቲያትር ቢሆን ቲያትር ገጸ ባህሪያቶችን ለብሶ ሰዎች ይመለከታሉ፣ ራሳቸው እንዳልሆኑ ያውቃሉ። ወይም ደግሞ ፊልም ከሆነ አንድ ገጸ ባህሪውን በደንብ የሚጫወት ሰው ነው ማለት እንችላለን። 20 30 ዓመት 40 ዓመት የኖሩ ሰዎች ቢያወሩን አጣፍቶ ይነግሩናል። ብዙ ችግሮቹን ያለፉበት ነገር ሊነግሩን ይችላሉ። የዘርን የመጽሐፎቹን አንብቤ ስለ ሞቲቬሽናል የሆነ መጽሐፎቹን አንብቤ ስለ ትዳር የሆነ መጽሐፎቹን አንብቤ ስለዛ ነገር ቢነግርሽ ቫልዩለስ ነው ስልሽ ስለ ትዳር ነው የምታውቂ እንጂ ትዳር ማወቅ አይደለም። እያንዳንዱ ሶልቭ የምናደርግበት ወይና የሚሆኑበት ወይ አንድ አይደለም። ብዙ ጊዜ የማስበው እኔ ሁለት ሰዎች እንደ ኤግዛምፕል ውሰድ። ሁለታቸውም የ20 ዓመት ህይወት በትዳር ውስጥ የኖሩ ያ ማለት የ20 ዓመት ኤክስፒሪየንስ ያላቸው ሁለት ሰዎች ሁለት ማለት ትዳር እንውሰድ። ሁለቱንም እኩል ጥያቄዎች ብንጠይቅ ወይም ደግሞ ስለ ሀሳባቸው ስለ ትዳሩ ነገሮች ቢነግሩን የተለያየ ፍጹም የተለያየ ሀሳብ ሊሆን ያ ማለት ያገኙት ስትራግሎች የተለያየ ነው እንደማለት አንደርስታንድ ማለት ይሄንን። ስለዚህ ያወቅ ነው። ለምሳሌ አንዱ በጣም ሰክሰስ የሆነ ደስ የሚል ትዳር ነው 20 ዓመቱ ሙሉ ሊለን ይችላል። እውነት እንደዛ ሆኖ ሊሆን ይችላል። ሌላኛው ግን 20 ዓመት አይደለም 19 ዓመቱን በግጭት አሳልፌ አሁን ነው ያስተካከልኩ ሊለን ይችላል። ስለ ትዳር ማወቅ ማለት ትዳር ስለ አንድ ነገር ማወቅ ማለት ስለዛ ማወቅ እና መኖር የተለያየ ነው። የምንኖረውን እውነት ነው፣ የምናሳየው ግን ሌላ ነው። ስለዚህ አንዳንዴ ስናየው ብዙ ሰዎች የሚያሳዩን ወይም ደግሞ የሚነግሩን ራሳቸው ኖሮ አይደለም። ማንም ሰው የኖረውን ቢያወራ የኖረውን ቢያሳይ የኖረውን ለሰዎች ሼር ቢያደርግ መልካም ነው ህይወቱ። ምክንያቱም ለምሳሌ አሁን ላይ በቲክታክ ስናየው፣ በፌስቡክ፣ በሶሻል ሚዲያ ብዙ ነገሮች ስናየው ብዙ ሰዎች እውነት እንደዛ ነው እንደሚኖረው የኔ ቤት እንዴት ነው የሚለው ሌላ አፈክት ስለሚያደርግ ሌላ ችግር ሊመጣ ስለሚችል እሱን ነገሮች ሶልቭ ማድረግ ይችላል። እንደዛም አለ የሚል ሀሳቦች አሉ። ወይም ደግሞ ዝም ብለን ተራራ ላይ መውጣት አይቻልም። ቀስ ብለን አይደለም የምንወጣው። ብዙ ስኬታማ ቦታ ላይ የደረሱ ሰዎች ሊኖሩ ይችላሉ። እነሱም ቢሆን በቃ በየስቴፑ ነው ያለፉት እና ቢሆን ስኬት ላይ ደርሻለሁ ብሎ ከማውራት ይልቅ መንገዶቹን
ህይወቱን ቢያሳዩ መልካም ነው እላለሁ። ሁላችሁም ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። እኛ መኖር ያለብን የምንኖረው የራሳችን ነው። ነገር ግን ማንም ሰው ለሌላ ሰው የኖረውን ቢያሳይ ይሻላል እንጂ ኖር ስንጀምር ደግሞ ሊከብደን ይችላል ማለት ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል ነበር። አዲስ ሌላ ይዘንላችሁ እስክንመጣ ድረስ ቸር ሰንብቱ።